አምሮ የጁንታው ቀንደኛ አመራሮች ተደመሰሱ። የመከላከያ ሰራዊት ኃይል ስምሪት መምሪያ ኃላፊ ብርጋዴር ጀነራል ተስፋዬ አያሌው ጀግናው የሀገር መከላከያ ሰራዊትና ሌሎች የፌዴራል ጸጥታ ተቋማት ዛሬም እንደ ትላንቱ አስደናቂ ጀግንነታቸውን በአንጸባራቂ ድል ታጅበው በድል መወጣት መቀጠላቸውን ለኢትዮጵያ ዜና አገልግሎት ገልጸዋል። አሁንም የተቀሩትን የጁንታ አመራሮች የገቡበት ገብተው የማደን ተግባራቸውን አጠናክረው ቀጥለዋልም ብለዋል። የጁንታው ቡድን ከትጥቅ ትግሉ ጀምሮ በስልጣን ላይ እያለ ኢትዮጵያዊ ከስልጣን ሲወርድና የማይመች ሁኔታ ሲፈጠር ደግሞ ሀገርን የመበታተንና የማተራመስ ስትራቴጂ ነድፎ የማያሸንፈውንና የማይወጣውን ውጊያ በአባት አርበኝነት ለመፈጸም ሲንቀሳቀስ እንደቆየ ጠቁሟል። ከዚህ ተግባሩ ሊቆጠብም ሆነ ከትላንት ሊማር ያልቻለው ይኸው የጁንታው ቡድን በኢፌድሪ መከላከያ ሰራዊት ላይ ውጊያ ከፍቶ በለኮሰው እሳት በመለብለብ ላይ እንደሚገኝም አረጋግጠዋል። የጁንታው ቡድን አመራሮች ባለፈው ጥቅምት መጨረሻ በመቀሌ በተካሄደው ዘመቻና ድምሰሳ ወቅት በ48 ሰዓታት ውስጥ እጅ እንዲሰጡ ቢለመኑም በማናለብኝነትና ትዕቢተኝነት እምቢ በማለት ወደ ጫካ መግባታቸውን ብርጋዴር ጀነራል ተስፋዬ አስታውቀዋል። በድጋሚም የሀገር መከላከያ ሰራዊት የሀገር ሽማግሌ ጭምር በመላክ እጅ እንዲሰጡ ትጥቅ እንዲፈቱና ጉዳያቸው በሕግ እንዲታይ ቢያስጠይቅም አሻፈረኝ በማለት የያዙትን የጥበቃ ኃይልን በመተማመን እንዲሁም ተመልሰን እንነሳለን በሚል የድሮ ብሂል ተሳስተው ያለ ዕድሜያቸው በዱር በገደሉ ተሸሽገዋል ብለዋል። ዋሻዎችን በመጠቀምም ከጀግናው የሀገር መከላከያ ሰራዊታችን እይታ ውጪ ለመሆን ጥረት በማድረግ ላይ ናቸው ሲሉም ገልጸዋል። ሆኖም ደከመኝ ሰለቸኝ የማይለው ጀግናው የሀገር መከላከያ ሰራዊትና ሌሎች የፌዴራል የጸጥታ ኃይሎች በዛሬው ዕለት በጋራ ባደረጉት ጠንካራ ፍተሻ በተከዜ ወንዝ ዳርቻ ቀደም ሲል ሰራዊቱን በማስመታት ኢትዮጵያን ለማተራመስ ሲንቀሳቀሱ ሲያቅዱና ሲመሩ የነበሩ ቀንደኛ የጁንታው አመራሮች ከጥበቃ ኃይላቸው ጋር በነበረው የተኩስ ልውውጥ በውጊያ ላይ ከነጥበቃዎቻቸውና ከጥበቃ ወታደራዊ አጋሮቻቸው ጋር መደምሰሳቸውን ገልጸዋል። እነዚሁ በነበረው ውጊያ ከጥበቃዎቻቸው ጋር አብረው የተደመሰሱት የጁንታው አመራሮች አንደኛ አቶ ስዩም መስፍን የቀድሞ የውጭ ጉዳይ ሚኒስትር እንዲሁም ውጊያውን የመሩና ሰራዊቱ ከቦታ ቦታ እንዳይንቀሳቀስ ያዘዙ፣ በመጨረሻም በሰራዊቱ ላይ ውጊያ እንዲከፈት ትዕዛዝ ሰጡ። ሁለተኛ አቶ አስመላሽ ወልደ ስላሴ የጁንታው ከፍተኛ የፖለቲካ አመራር የነበሩ። ሶስተኛ አቶ አባይ ፀሐዬ የጁንታው ከፍተኛ የፖለቲካ አመራር የነበሩ። አራተኛ ኮሎኔል ኪሮስ ሀጎስ ከመከላከያ ሰራዊት የከዳ ከነጥበቃዎቻቸው ጋር ተደምስሰዋል። በሌላ በኩል በቁጥጥር ስር የዋሉ ወታደራዊና የክልል አመራሮችን ስንመለከት አንደኛ ኮሎኔል ገብረ መስቀል ገብረ ኪዳን ከመከላከያ ሰራዊት የከዳ፣ ሁለተኛ ኮሎኔል ፍስሐ ብርሃኔ ከመከላከያ ሰራዊት የከዳ፣ ሶስተኛ ኮሎኔል ዘርአብሩክ ታደሰ ከመከላከያ ሰራዊት የከዳ፣ አራተኛ ኮማንደር ገብረ ኪዳን አስገዶም የልዩ ኃይሉ ክፍለ ጦር አዛዥ የነበረ፣ አምስተኛ አቶ መብርሃቶም ክንዴ ኃይሉ የክልሉ ውሃ ስራዎች ድርጅት ፋይናንስ ኃላፊ የነበረ በቁጥጥር ስር ውለዋል። የመከላከያ ሰራዊት ኃይል ስምሪት መምሪያ ኃላፊ ብርጋዴር ጀነራል ተስፋዬ አያሌው ባስተላለፉት መልእክት አሁንም በየዋሻው የተደበቁ የጁንታው ቡድን አባላት በሰላማዊ መንገድ እጅ እንዲሰጡ ጥሪ አቅርበዋል። ትርጉም ለሌለው ጁንታ ጠባቂ በመሆን ውድ ህይወታችሁን አትገብሩ፣ ከተቻላችሁ ይዛችኋቸው፣ ካልተቻላችሁ በሰላም ለሰራዊቱ እጅ እንድትሰጡ ጥሪ አቀርባለሁም ብለዋል። በሀገር ውስጥና በውጭ የሚኖሩ አንዳንድ የትግራይ ተወላጆች ጁንታው ተመልሶ ይመጣል በሚል ያላቸው ግምት የተሳሳተና የጁንታው ቡድን ዘመን ያከተመ መሆኑን አውቀው ከሀገራቸውና ከትግራይ ክልል ጊዜያዊ ሽግግር መንግስት ጎን በመሆን ትግራይን እንዲያደራጁ እንዲያለሙና መላው ህዝብም የጀመረውን ድጋፍ አጠናክሮ እንዲቀጥል ጥሪ አቅርበዋል።